ናርሲስቲክ የሆኑ ሰዎች ራሳቸውን ከፍ ያደርጋሉ ማለት አይደለም ከፍ አድርገው የሚያሳዩ አንተ ከፍ እንድታደርጋቸው ነው ሪሊ ያምኑበትም እነሱ እንደዛ እንደው እዚህ ሀብታም ለመሆን ዝነኛ ለመሆን ይሞክሩና ያሳኩታል ካላሳኩት ምን ያደርጋሉ መሰለህ በናርሲሲዝም ብዙ ሰው ጥቃት ይደርስበታል አብዛኛው ሰው ሪሌሽንሺፕ ላይ ጥቃት ትዳር ላይ ጥቃት ይደርስበታል ጓደኝነት ላይ ጥቃት ይደርስበታል I'm sorry በጣም ከባድ ነገር ከዚህ ሰዎች ጋር የሚኖሩና አሁን ደግሞ በጣም እየሰፋ ነው ለምን ስለማማለል ነው የምናወራው አሁንም ሴትን ልጅ ስለማግኘት ነው የምናወራው ትልቁ ችግር ግን ያለው በተለይ እድሜው ከ30 ዓመት በላይ የሆነ ወንድ ዋና ችግሩ መጥበስ አይደለም ፍቅረኛ መያዝ አይደለም ዋና ችግሩ የያዛትን ፍቅረኛ ማቆየት አለመቻል ነው አይ የሚያስደስትን ነገር ካላደረክ ህይወትን ባግባቡ ምን ያረከው አይደለም ያጣጣምኮ ካልሆነ ችግር ብቻ ከሆነበት ሰውነት ምን ይላል እንደዚህ ችግር ብቻ ከሆነ ህይወት ለምን ስኖራለሁ ይላል ስሜትን አባንደን ማድረግ ችላ ማለት መተው እየተለማመድክ ነው ስሜትን ችላ ማለት እየተለማመድክ ከሆነ ለመጥፎ ስሜት ብቻ አይደለም የምትለማመደው ስታፈቅርም ፍቅር ምን ማለት ትጀምራለህ ችላ ማለት ትጀምራለህ ከዛ በኋላ እኔ አፍቅር ያለቃቅሻለሁ ማለትን እንደ ጀግንነት እንደ ምትኮራበት ነገር ታወራዋለህ እኔ ሚስቴን ሁሌ ስለምመታት የደረጃ መምታት እንዳለብኝ ያውቃል